ማን ነው ስምሽ? ጅፋሬ ደበላ ይባላለሁ። ከየት ከተማ መጣሽ? ከአዲስ አበባ። ለምን መጣሽ ወደፊት ለፊት? ይቅርታ ለመጠየቅ። ማንን? አባቴን። ለምን? እና ቤተሰቤ ሁሉን አባቴን በጣም እጠላለሁ ነበር። በቃ 9 ነበርና ሳትጎደል አንድ እና በፊት በጣም ነው የምወደው አባቴን ከናቴ ይልቅ በጣም ነበር የምወደው። በቃ ለሱ ያለኝ ክብር በጣም በቃ ከዛ በኋላ በጣም እንደምወደው ጠላሁት ማለት አይገልጽም። በቃ እኔ እሱ የገባበት ቤት በጣም ነው በቃ የሆነ ርር ማረገኝ ነበር እና በሱ የመጣበት መንገድ ላይ እኔ ወደ ሌላ መንገድ ለመቀየር ፈልጋለሁ ነበር ከናቴ ጋር ሳይለዩ እና ከተለዩ ደግሞ በጣም ነው በቃ እኔ ከናቴ ጋር ስለማይኖር እሱ በቃ ከኛ እንዲርቅ እፈልጋለሁ ነበር። የማይባል ይላሉ ነበር ለሱ እኛ ቤት እኮ ሌላ ሰው አድሮ ነው ይሄዳ ይላሉ። እንዲርቅ ከኛ ፈልጊ በጣም ነው የሚጠለው ነበር። ከዛ በኋላ ግን እኔ እዚህ ያልነበርኩኝ ወደ 6 አመት ከነሱ ከረኩኝ እሊ ነገር ነበርኩኝ። አንተ ሲታስተምር ስለ ይቅርታ ምናምን እዛውኛ ይከታተላሉ ነበር በየቱ ምናምን በጣም ከዛ በኋላ በቃ እኔ ሌሎች አባታቸውን ሲያቅፉ በጣም ነው በቃ የሚቀናው እና ከአባቴ ጋር አንድ ትሪ ላይ በልቼ ሞታለሁ ይላሉ ነበር በቅርብ አመት በጣም በቃ ውስጤ የጉዳይ በቃ እየጸጸተኝ መጣ ሲለም እንደጠላሁት ወደድኩኝ ተመልሼ በጣም ወዳለሁ ተመልሼ ጠላሁ ከጠላሁ ደግሞ ተመልሼ ከዛ ይልቅ ወደድኩኝ መውደዴ ደግሞ ከበፊቱ እየበለጠ መጣ በጣም ማለት ነው እውነት እኔ አንተ ሲታስተምር አንተ ልጅህን እንደዚህ ሲታቅፍ ነበር እኔ አንድ ቀን አባቴ እንደዚህ ያቅፌ ቢሞት ይላል ነበር ጌታ በጣም ማለት ነው በጣም ነበር በቃ እኔ ውስጥ ትልልቅ ሰዎች ሳይዝ ራሱ ወይኔ ይሄ አባቴ ቢሆን ባቅፍ ይላል ነበር